እልል ያስብላል የዛሬ ቪዲዮ። እውነት በጣም ደስ ብሎኛል። ሩቴ ነፃ ወጥታለች። እውነት በጣም ደስ ያለኝ በቃ እውነት ምንጊዜም እውነት ናት፣ ውሸት መሆን አትችልም። ለጊዜው ሊሆን ይችላል እና ሩቲ እንግዲህ ከእውነት ጎን ነበር ስትቆም የነበረችው። በጉዳዩ ላይ ምንም አይነት እጇ እንደሌለ ስትናገር ስታስረዳ ነበር። ማንም የተረዳ ሰው አልነበረም። ግን ደግሞ አያችሁ አይደለ፣ እውነት በራሱ መንገድ እውነት ሆኖ ታገኙታላችሁ። ግን ጊዜ ይፈልጋል። እንግዲህ ዛሬ አብርሃም ማመንም መቀበልም መጋፈጥም አቅቶት እንግዲህ ጥሏት ነው ሄደው። ሄርሜላ አርግዣለሁ ብላ መጣች። እንግዲህ ትላንትና ከታገተችበት መጣች። ዛሬ ደግሞ ራሷን ያገተችበት ምክንያት ደግሞ ማርገዟ እንደሆነ አይደለ? ኧረ እባክሽ። በነገራችን ላይ ልዑሌ ከአንቺ ወንድም እህትም እንዲኖረው አንፈልግም። ምናልባት አብርሃምን ለመያዝ አሁንም አብርሃም የራሽ ለማድረግ ሳታረግዢ አርግዣለሁ ብለሽ ከሆነ ይሄኛው መንገድም ሄርሜላ የሚያስኬድሽ መንገድ አይደለም። ሰላም ሰላም፣ የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የኔ ምርጥ ተወዳጆች በጣም ነው የምወዳችሁ። እንግዲህ ተመልሼ ስመጣ ታውቃላችሁ ሰሞኑን ብዙ ነገሮች እንግዲህ በሩታ ላይ የተፈጠሩ ነገሮች አሉ። ምንም ባላረገችው ላም ባልዋለበት ኩበት ለቀማ ሲባል ነበረ። ብዙ ሰው እንግዲህ የሩታ እጅ እንዳለበት ሩታ እንደሆነች ሄርሜላን ያሳገተቻት ከኤፍሬም ጋር ተባብራ ብዙ እየተባሉ የነበሩ ነገሮች ነበሩ። እሷም ደግሞ ጉዳዩን ምንም እንደማታቅ ምንም አይነት ነገር እሷ ያደረገችው ነገር እንደሌለ ስታስረዳ ነበር። ግን ምንም ተባለ ምንም እች ልጅ ራሷን ነፃ አውጥታለች። ነፃ መውጣት ብቻ ሳይሆን እውነት በራሷ መንገድ እውነት ሆና ተገልጣለች። ግን ደግሞ አሁን ላይ በጣም ግራ ያጋባኝ ነገር ነው ታውቃላችሁ። ከአብርሃም የበለጠ አቤላ ሲደሰት ነበረ፣ ሲፈነድቅ ነበረ። በቃ አይደለ በጣም ሲፍንድቅድቅድቅ ሲል ነበር። እንዴ ከአንተና እንዲ ያረገዘችው ነው አንተና ያስረገዝካት? በጣም ግራ የሚያጋባ ሞመንት ነበረ። ይቺ አርግዥ ያለው ብላ ከነገረቻቸው በኋላ አብርሃም በጣም ስሜታዊ ሆነ፣ ፊቱ ምናምን ሲሪየስ ሆነ። በነገራችን ላይ አብርሃም መተውን በጣም በደንብ ስለሚችል ምንም የሚደንቀኝ ጉዳይ አይደለም። መኪና ውስጥ ጠብቃችኋለሁ ብሎ ነው ሄደው። ግን አቤላ በጣም ደስ ያለው በጣም ከሚባለው በላይ ነው በጣም ደስ ያለው። ሄርሜላ ከዛ ግራ ገባት። ሜሪ ደግሞ እሷን ለማጽናናት ሞከረች። ያው ሰሞኑን አንቺ የነበርሽበት ሁኔታ ጠፍተሽ ታግተሽ እንደነበረ ነበር እኛ የምናውቀው። በአንቺ ምክንያት በጣም ሰዎች ሲወቀሱ ነበረ፣ ብዙ ነገር ስንባል ነበረ እና አሁን ስሜቱ ድብልቅልቅ ብሎበት ነው። የደስታም የሀዘንም የተደበላለቀ ስሜት ውስጥ ሆኖና ተረጁ መንገርሽ ትክክል ነው። እንግዲህ ዋናው ደግሞ ፖይንት የጠፋችበት ሄርሜላ ምንድን ነው ያለችው? ይሄን ነገር ምን ብዬ ላንተ ልንገር? አሁን ወቅቱና ጊዜው አይደለም። እንዴት ብዬ ላስረዳክ ብዬ የጠፋሁት። ኧረ እባክሽ። በነገራችን ሴት ልጅ ነች መቼም ሴት ልጅ አለ አይደለ ይሄ ትዳር ልጅ ምናምን ነገር ትፈልጋለች። ግን ደግሞ ሄርሜላ እውነት የምታደርጋቸው ነገሮች ቆመሽ ልታስቢበት ይገባል። እውነት አርግዘሽ ነው አሁንም አብርሃምን ለማጥመድ የምትጠቀሚበት መንገድ ነው። በነገራችን ላይ አንዳንድ ጊዜ የሰው ልጅ ሳይወደን ሳያፈቅረን ልጅ ስለወለድንለት አብሮን ይሆናል ማለት በጣም ዘበት ነው። እግዚአብሔር ነው የምልችሁ ዘበት ነው። ግን እኔ በጣም ደስ ካለኝ ነገር ዛሬ በቃ ሩታ ራሷን ነፃ ማውጣቷ እውነት በራሷ መንገድ እንደዚህ ፍንትው ብላ ስትገለጥ ማየቴ በጣም ደስ ብሎኛል። ትላንትና እንደውም እኔ ቪዲዮ እየሰራሁላችሁ ሄርሜላ እውነት ታግታ ነው የምታሳየው ሪያክትና ፊቷ ላይ የሚነበቡ ነገር የሆነ በቃ ለተወሰነ ቀን ስትጠፋ እውነትም ታግታ ነው ብያችሁ ነበር። አረዳጊ አይደለም በጣም አምሮባት ኮፋ ብላ አበባ መስላን የመጣችሁ እያላችሁ ነበረ። ግን ደግሞ ያው ስሜቱ እንደዛ ነው የመሰለኝ። በእርግጥ ያው ማስመሰልን ሁሉም ይችላሉ፣ ትወና ላይ በጣም ሁሉም ጎበዝ ናቸው። ግን ደግሞ እንደዛ ራሱ ቢሆን ራሷን አሁንም ክብሯን ዝቅ እያደረገች ያለችው ሩቲን ለማስጠቆር የሄዱበት መንገድና እነሱ ራሳቸውን ያገኙበት መንገድ አንድ አይነት መንገድ አይደለም። ሩታ ነፃ ወጣች፣ እነሱ ግን አሁንም ዳግም እዛው እየተርመጠመጡ ነገሮችን እዛው ስብስብ እያደረጓቸው ድራማ እንዳይባል ወይ ደግሞ የሆነ በቃ አይደለ ምንም ራሱ ስም የሌለው ነገር እኮ ነው እየሆነ ያለው። በጣም ግራ የሚያጋባ ነገር ነው አይደለ? ግን ደግሞ ምንድን ያለው ደግሞ ዛሬ አብራ
ኦዲየንሶች እየተጨነቁ ነው አንቺ መጥፋት። በነገራችን ላይ ያልተጨነቅንም በጣም ሚዲያው ላይ ሰላምና ረፍት ነበረ። እሷ ባለመምጣቷ ምንም የተፈጠረው ካታና ረብሻን ነበረ ሚዲያው ላይ በጣም ደስ ይል ነበረ። ያው ትንሽ ግራ የሚያጋባን የነበረው ነገር ምንድን ነው በእሷ ጉዳይ ሩቲ ናት መባሉ እነ ዳኒ እነ ሜሪ እርስ በርሳቸው የፈጠሩት ጸብ እንጂ እሷ ባለመምጣቷ ምንም የጎደለ ነገር የለም። ለምን እቺ ልጅ ሚዲያው ላይ መታ እኮ ምንም ያስተማረችን፣ ምንም ያካፈለችን፣ ምንም የሰጠችን ያስጨበጠችን የሆነ ሀሳብ ቁም ነገር የለም። ያስጨበጠችን ወይም ደግሞ ያሳወቀችን ዝሙት ነው። ገባችሁ አይደለ? ዝሙት ደግሞ ለማንም አይጠቅም። ትውልድን የሚያበላሽ ነገር ነው። ትውልድን የሚመርዝ ነገር ነው። ወጣቱን የሚያበላሽ ነገር ነው እንጂ የሚያስተምር ነገር አይደለም። ስለዚህ እኔ አሁንም ቢሆን ሩታ ነፃ ወጥታለች አይደለም? በቃ ሩታ ከዚህ በኋላ ከእነሱ ጋር ባትገናኝ ምን አለበት? በራሷ ቻናል በራሷ የሆነ ነገር ብትመጣ ከልጇ ጋር ብትመጣ። በልጇ ብዙ ነገር ሰሞኑን ሲባል ነበር፣ ሲወራ ነበር። አብርሃምም እንግዲህ ልጁን ሚስቱን የሚያስገዳችሁ ሴት እንግዲህ ዛሬ ላይ አርግዣለሁ እንኳን ብላ ስትለው ማመን ያቃተውና መቀበል ያቃተው ሰው ሆኖ እንግዲህ እያያችሁት ነው። በነገራችን ላይ እኮ ሄርሜላ ቤቱም አልጋውም ሰፊ ነው፣ እንደፈለግ ፎንጭበት ቦርቅበት ብልሃን ነበር እንዴ? ታዲያ ከቦረከ ከፈነጨ በኋላ ዛሬ እውነትም አርግዛ ይሁን አላረገዘችም ለምንድን ነው መቀበል ያቃተክ? ለምንድን ነው ግራ የተጋባ ስሜት ሊሰማክ የገባው? መጀመሪያ ላይ እኮ ምንም ነገር ቢሆን ከአንቺ ጋር ለመጋፈጥ ዝግጁ ነኝ እያልካት ነበር። ምንም አይነት ነገር ችግር የሚመጣ ምንም አይነት ነገር ቢፈጠር እኔ ከአንቺ ጎን ለመቆም ዝግጁ ነኝ። ታዲያ ይሄኛውን ነገር ስትነግርህ ለምንድን ነው ማመንም መቀበልም አቅቶ ጥላት ሄድከው? መኪና ውስጥ ልጠብቅሽ ነው ያልካት። በጣም እኮ ግራ የሚያጋባ ነገር ነው። እና በነገራችን የዚህን ነገር መጨረሻውን ጉዱ ሁላችንም ማየት እንፈልጋለን። ግን ደግሞ ሩትዬ እህታችን የኛ ጀግና የኛ አንበሳ ነፃ ወጥታለች። እንግዲህ ብዙዎቻችሁ እናንተ ሩታን ትደግፋላችሁ። ሩታ ምን ሰርታ ነው? ሩታ ምን አድጋ ነው ትላለች። በነገራችን ላይ ሩታ እኮ ስለተነካች እንጂ የነካችሁ ባትናካ ኖሮ ምንም ነገር አታደርግም። እራሳቸው ናቸው የደረሱባት፣ እራሳቸው ናቸው ተንኮልን ሴራን የሚቀምሩት። እሱ አይደለችም። ገባችሁ አይደለ? እነሱ በሚራመዱት ልክ ነው እሷም የምትናገራቸው የምታደርገው። በነገራችን ላይ ሩታ በጣም አስተዋይ ልጅ ናት። እያንዳንዱን ነገር ከማድረጓ በፊት ጠንቃ የምታክ ሴት ናት። ለንግግሮቿ ለከት ያላት ሴት ናት። እያንዳንዱ ነገር በማስተዋልና በጥበብ ነው የምታደርገው። እና ወዶቼ ግን ደግሞ የዛሬው በጣም ለየት ያለ ቪዲዮ ምን እንደሆነ ግን ደግሞ እኔ በጣም ደስ ብሎኛል። ደጋግሜ ያልኳቸው አይደል? በቃ የሩቲ ነፃ መውጣትና ሩታን እውነቱን እንዲታወቅላት ስለተደረገ የጠፋችበትን ምክንያት ማርገዟ እንደሆነ ከዛም በኋላ ደግሞ ምክንያቱ ሲነገር ደግሞ ማርገዟ እንደሆነ እንግዲህ ሰማን አይደለ? ስለዚህ በቃ እኔ በጣም ደስ ብሎኛል። ግን ደግሞ መጨረሻው ማየት ፈልጋለሁኝ። የአቤል እንደዚህ መፈንደቅ፣ የአቤል እንደዚህ እንደማማሲያ ሁሉም ቦታ ሱክ ሱክ ማለት ሀዘኑ ላይም ደስታው ላይም ሁሉም ላይ እኔ ያለው ነው የሚለው። ልክ አንተ ያስረገዝካት ሁላ ነው የመሰለኝ ዛሬ ማለት ነው። እና ለማንኛውም የኔ ተወዳጆች ዛሬ ያው የተለያዩ ቪዲዮዎችን ተለቀው ነበረ። ግን ደግሞ ከተለቀቁት በጣም ደስ ያለኝ በቃ ይሄኛው ቪዲዮ ነው። ለምን በቃ ሩታን ነፃ ያወጣትና የሩታን እውነት ያወጣ ቪዲዮ ነው። አያችሁ አይደለም? ምንም ነገር ቢፈጠር ምንም ነገር ቢሆን እናንተ እውነትን ከያዛችሁ እውነት ከእውነትነት መንገዷ አትሸሽም፣ አታፈነግጥም ማለት ነውና ነገ ደግሞ ምን እንደሚፈጠር አናውቅም። ይሄ ልጅ እውነት ተረግዞ ከሆነ ልጁን የምና ይሆናል፣ ቦርጭም ከሆነ ቦርጭ ይሆናል። ወይም ደግሞ ለማርገዝ አስባና አቅዳ ከሆነም እንግዲህ እነሱ ናቸው የሚያውቁት። ግን ደግሞ ሁልጊዜ እንደምላችሁ ሩቲ ከዚህ በኋላ በራስሽ አዲስ ነገር ፈጥረሽ እስኪ ኦዲየንሶችን ማስደመኝ ራስሽንም በቃ አይደል አበርተሽ አጀግነሽ ከነሱ ስር ጠፍተሽ ለመምጣት ሞክሪ። እኛ እኮ ግራ እየተጋባ ነው። አሁን ትላንትና በሜሪ ቻናል ቪዲዮ ተለቋል። እኛ የምናውቀው እንደተጣላችሁ ሰላም እንዳሉ ናችሁ ነው እኛ የምናውቀው። ግን እናንተ ሰላም ናችሁ፣ ፒስ ናችሁ። በተለይ ደግሞ ሜሪ የምትናገራቸው በጣም አጸያፊ ቃላቶች አሉ። እኔ መቼም ከአንቺ ጋር መቆም አልፈልግም፣ አብርሃም እንዲሆኑ እንዲህ ቢሆን ድጋሚ አየሽም፣ የተለያዩ ነገሮችን ስትናገር በጣም ቃላቶቹን መናገር አልፈልግም እና በማክላቸው ልጅ መኖሩን በልጃቸው ጉዳይ እንደማይገናኙ ለምን እንደምትረሳው አላውቅም። በነገራችን ላይ ሜሪ እድሜው አይደለም ትልቅ፣ ሰውነቷም አይደለም ትልቅ፣ አስተሳሰቡም አይደለም ትልቅ፣ ምኗም ትልቅ አይደለም፣ ዜሮ ነች።
የሰው ልጅ እኮ የሆነ ትልቅ የሚባለው ማሰብ ሲችል ማገናዘብ ሲችል ነገሮችን ማመዛዘን ሲችል ነው። እሷ ደግሞ የትልቅ ትንሽ የሆነ ሴት ናት። በቃ ሁሉ ነገር እኔ ያውቃለሁ፣ እኔ ጎበዝ ነኝ፣ እኔ ጀግና ነኝ። እንደዛ አይሆንም እኮ ሜሪ፣ እንደዛ አይሆንም። እና ሩታን የተናገርሻቸው ነገሮች በጣም አጸያፊ ናቸው። ሩታም ደግሞ ድጋሜ ከእሷ ጋር ብትመጪ እውነት የራሽን ክብር ዝቅ ነው የምታደርጊው። ለምን የተናገረቻቸው ነገሮች በጣም ይሄ የወረደ ንግግር ውስጥ ትናገር የነበረው። እናንተ በነገራችን ላይ ቤተሰብም አይደላችሁ፣ ጋብቻም የላችሁም፣ ዝምድናም የላችሁም። ይሄ ያለ አይደለ ይሄ በመታወቅ የመጣ ወይም ደግሞ በመላመድ የመጣ ዝምድና ነው እንጂ ምንም አይነት ቤተሰባዊነት የላችሁ። ለምን የምትመጥን ሴት አይደላችሁ። ንግግሯ በጣም የሚያስጠላው አንቺን ዲስሪስፔክት እያደረገች ነው የምትናገርሽ። እና ሩቴ ለማንኛውም በአዲስ ነገር እንድትመጪ ሁላችንም እንፈልጋለን። በጣም የምንወድሽ፣ በጣም የምናከብርሽ የኔ ውዶች። እንግዲህ ሰብስክራይብ እና ላይክ ሼር እያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ